አሟል አይደል አባ? አላመመኝም። እንዲህ ለመነሳት ሲያቅተ እያየሁ አባ። አይ ትንሽ እቺ እንደንዝዛይ ነው እንጂ ደህና ነኝ አባዬ። አሞ እያየሁ ነገ ሐኪም ቤት እንሄዳለን። ምን ላደርግ? እንዴ አባ ምን ልታደርግ አትበለኝ። ከዚህ በላይ ምን እስከምትሆን ነው የምጠብቀው? ወደሽ ነው እንዴ አንዬ? ገንዘብ አጥተሽ ነው እንጂ እኮ በእኔ ጨክነሽ አይደለም። ምን አለ ያኔ የነበረኝን ገንዘብ ላሴር ባልከፈልኩት ኖሮ። ባደረግሽው ነገር እየተጸጸትሽ ነው እንዴ አንዬ? ምን ላርግ ብለህ ነው አባዬ? አንተ እንዲሆነ የነበረችኝን ገንዘብ ሳባክ ነው። ለሰው የተደረገ ነገር ባከነ አይባልም። ለመልካም ነገር የተደረገ ነገር በሙሉ መልካም ነው። ታስሬ ያላስፈታችሁኝም አይደለም የሚለው ቃሉ። አንቺ ደግሞ በአምላክ አምሳል የታሰረ ሰው ነው ያስፈታሽበት። ተው አትደልለኝ አባዬ። እየደለልኩሽ አይደለም ልጅ። አባዬ ወደድክም ጠላም ነገ ሐኪም ቤት እንሄዳለን። ኧረ እንደው ሀኒ እንደው ዝም ብለን ሀገራችንን እንግባ። አባዬ እንደዛ መቼም ነው የማይሆነው። አሁን ምግብ ልስራ። አንተ ልጅ ስንት ጊዜ ነው የነገርኩ? ስልክ እኮ ሲበዛ ላይንህም ጥሩ አይደለም። ኧረ እማዬ ብዙም እኮ አይደለም። ጥሩሽ ነገ ከኔ ጋር ነው አይደል አብረን የምንውለው? ምን ነው አዲስ ነገር አለ እንዴ? ማለት ከልጄ ጋር ጊዜ ለማሳለፍ ደግሞ ምክንያት ያስፈልገኛል እንዴ? አይ እንደሱ ሳይሆን ስራ የለሽም እንዴ ለማለት ነው። ስራማ ሰላም ልትሄድልኝ ነው። ሰላም ልትሄድ ነው ማለት? ማለቴ ነገ አንቺ ረፍት አድርጌ እኔ ስራ ቦታ ሄድልሻለሁ ብላኛለች። እንደዛ ከሆነ ደስ ይላል። አሁን ነገር አታረሳሳ። ነገ አብረኸኝ ትውላለህ አትውልም? አይ አይመስለኝም እማዬ። አይመስለኝም? ቆይ ለምን? ከሌላ ሰው ጋር ቀጠሮ አለኝ። ከኔ ከእናት የሚበልጥብህ? ምን አይነት ቀጠሮ ነው? አረ ከእናት የሚበልጥብኝ ነገርማ የለም። አንቺ ከደበረሽ ቀጠሮን ሰርዤ ከአንቺ ጋር እውላለሁ። ስቀልድ ነው። ግን ከማን ጋር ነው? እማዬ ደግሞ ሁሉም ነገር ይነገራል እንዴ? አሁንስ መጎርመስ ቆርጥ ነው መሰለኝ። አረ እማዬ እንዳሰብሽው አይደለም። እና ምንድን ነው? እንዲሁ ዝም ብሎ ነው። ምናሴ እድሜህ እኮ ደርሷል የኔ ልጅ። ምንም ነገር ብታደርግ አልከለክልም። ብቻ ራስህን ጠብቅ። አረ እማዬ እንደሱ እኮ አይደለም። ወሬኛ። በል ሰላም ደር። ሰላም ደር። እኮ እኔ ደህና ነኝ አባዬ። እንዲሆነ እያየሁ እንዴት ነው ደህና ነኝ የምትለኝ? ምን የተለየ ነገር አየሽ? እንዴ አባ ሌሊቱ ሙሉ እኮ ስታቃስት ነው ያደርከው። በደንብ ነው የሰማሁት። ታዲያ ማቃሰት ለእኔ አዲስ ነገር ነው እንዴ? አባ በቃ ምንም አትበለኝ። ትታየዋለህ አልኩ ትታየዋለህ። አንዬ። አቤት አባዬ። እስቲ ተረጋጊና እናውራ። ምንድን ነው የምናወራው? ይኸውልሽ ልጄ አንቺ ያቅምሽን ያህል ሞክረሻል። በቃ ካሁን በኋላ ሁሉንም ነገር እንተው። እንተው ማለት አባዬ? ይኸውልሽ አንዬ አልወለድኩሽም ማለት የማስብልሽ እንደ አባት አይደለም ማለት አይደለም። አባዬ ለምንድን ነው ግን የምታርቀኝ? ኧረ እንደሱ አይደለም ልጄ። እና አባዬ ባልወድሽ ማለት ምን ማለት ነው? ቆይ እኔ ያጎደልኩብህ ነገር አለ? አንዬ እኔ እኮ ላስከፋሽ ፈልጌ አይደለም። አውቃለሁ ትታከማለህ ብዬ አዲስ አበባ ያመጣሁ እኔ ነኝ። ግን እዚህ መጥቼ ምንም አላደረኩልህም። ምን እያልሽ ነው አንዬ? የቻልሽውን በሙሉ እኮ አድርገሻል። ያው አምላኩ ነው ፊቱን ያዞረው። አባዬ ለመጨረሻ ጊዜ ነው የምነግርህ። ከዚህ በኋላ ልጅ አይደለሽም ካልከኝ መቼም አታገኘኝም። እንዴት? ምን ሆነሻል አንዬ? አሁን በቃ ተነስ እንሂድ። አንዬ አኩርፈሽ ነው አይደል? ኧረ አላኮረፍኩም። እያየሁሽ። አባዬ አሁን ተነስና በቃ እንሂድ። ወይኔ ልጄ ያልሆነ ነገር ተናግሬ አስቀየምኩሽ አይደል?
እኮ ሲጨንቀኝ የምናገረውን አላውቅም። ምን አባቴ ላድርግሽ? አባዬ እንደዚህ አትበለኝ እባክህ። ተነስ። አይ አውቀዋለሁ። ይመሻል። ከአፍሽ ክፉ ነገር ስለማይወጣ ነው እንጂ ተቀይመሽ። አባዬ እንዲህ አትበለኝ። አይ ሄሎ የተከበሩ እንዴት አደሩ? አለሁልሽ። እንዴት ነሽ? አለው አልተነሳም እንዴ? አረ ተነስቻለሁኝ። ልደውልልሽ ስል ነው የቀደምሽኝ። አረ እባክህ ወረኛ። ይሄን እኔ ስደውል ነው ከእንቅልፌ የነቃው። እውነት ቀድሜ ነው የተነሳሁት። ወይኔ ወንድሜ ከስረሻል በለኛ። ከስራሃል ማለት? ዝም ብለህ ነው በጠዋት ከእንቅልፌ የተነሳው? እንዴ ሰፈር አትመጭም እንዴ? የመመጣ አይመስለኝም። ለምን? ያው የአባቴን ነገር ታውቁ የለ። ዛሬ ደግሞ ትንሽ እያሳለው ነው። በጣም አመማቸው እንዴ? እንደዛ መሰለኝ። ስለዚህ በቃ ዛሬ አንገናኝም ማለት ነው? እንደሱ መሰለኝ። እሺ በቃ። እያኮረፍክ መሆኑ ነው? አረ ለምን አኮርፍ? ሀኒቾዬ እንግዲህ አባቷ በጣም ታሞባት ብሩን በማጥፋቷ ወይም ደግሞ ጆሮውን ከእስር ቤት በማስወጣቷ እየተጸጸተች ነው። ምክንያቱም ለምን አደረግኩ ብላ ሳይሆን ለአንተ ያጠራቀምኩትን ብር አንተን ባሳክምበት ኖሮ አባቴ አሁን እንደዚህ ባልታመምክብኝ ነበረ፣ አንተን ባሳክመ ጥሩ ነበር እያለች። ሰላም ሰላም! ውድና እየተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም ነው። የኔ እንቁና ውድ የሆናችሁ ቤተሰቦቼ ደህና ናችሁልኝ አይደለ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለእኔ ቤት አዲስ ከሆናችሁ ያው ሰብስክራይብ፣ ላይክ እያደረጋችሁ ስለሆነ እየተሳደባችሁ አብረን ቆይ ማለት ነው። የኔ ውድና እንቁ የሆናችሁ ቤተሰቦቼ እንግዲህ ኢኖ ላይ ክፍል 33 ዛሬ ተለቋል። የሀኒቾዬ አባትም እንግዲህ አሁን ላይ በጣም ታመው መንቀሳቀስ ሁሉ እያቃታቸው ነው። ሀኒዬም በጣም ተጨንቃን ያለችው ባለፈው የነበረኝን ብር ባላጠፋ ኑሮ አንተን ባሳክምበት አንተን ሐኪም ቤት በወስድበት ጥሩ ነበረ እያለች እንግዲህ በጸጸት ውስጥ ትገኛለች። አባቷም ልጄ አትጸጸቺ፣ መልካም ነገር ነው ያደረግሽው እያላት ይገኛል። እና እውነት ነው ሀኒቾዬ፣ መልካም ነገር ስናደርግ ሁልጊዜም እግዚአብሔር በምን መንገድ እንደሚከፍለን አናቅም። እናም ለአባትሽ መታከሚያም ደግሞ እግዚአብሔር ያዘጋጃል። ወይ ወይዘሮ ሜላትን ሆዷን ያባባልሻል፣ ወይም ደግሞ ከሌላ አቅጣጫ ከሌላ መንገድ ይኸው ብር ማምጣቱ አይቀርም እግዚአብሔር ማለት ነው ለመልካም ነገር ስላደረግሽው። እና ስለዚህ አትጸጸቺ ማለት ነው። የግድ አባዬ ሐኪም ቤት መሄድ አለበት፣ ነገ ሐኪም ቤት ይዤ እሄዳለሁ ብላ እንግዲህ አልላቀቅም አልፋታም ብላለች። ከዛም እሱ በቃ እሺ አንቺ እንደዚህ ከተጨነቅሽ እኔ እኮ አንቺን ማስጨነቅ ስለማልፈልግ ነው። አባቴ የወለድኩሽ አባትሽ አይደለሁም ማለት አንቺን አስጨንቃለሁ፣ አንቺን በእኔ ምክንያት እንድታስብ ያደርጋለሁ ማለት አይደለም ልጄ እያለ እንግዲህ ሀኒቾውን በጣም ተናዳ ከዚህ በኋላ አባትሽ አይደለሁም አልወለድኩህም ብትለኝ አባዬ አታገኘኝም ብላ እንግዲህ አስፈራርተዋለች። ያው ደግሞ አያስችላትም። አባቷን እንዴት እንደምትወደ ታውቃላችሁ። ግን ያው ወይዘሮ ሜላት ወይንም ሰላምም ደግሞ የሆነ ሀኒቾን በቃ ማለት የአባቴ ጉዳይ የኔ ብቻ ጉዳይ ነው ሳትል አባቷ የሆነ ነገር ከሚሆንባት ኩራቷን ጣል አድርጋ ወይዘሮ ሜላትን ወይም ደግሞ ለምናሴ ወይም ደግሞ ለሰላም የሆነ ነገር ሽኮ ብትል እርግጠኛ ነኝ ይረዷታል፣ ያግዟታል ማለት ነው። ምክንያቱም ችግርሽ ችግራችን ነው ስላሏት፣ ሀዘንሽ ሀዘናችን፣ ደስታችን ደስታችን ነው ብለው ስላሏት በሚያስፈልጋት ነገር ሁሉ ከጎኗ ይሆናሉ ብዬ አስባለሁኝ። እና ሌላኛው ደግሞ እንግዲህ ምናሴ ከፍቅር ጋር ፍቅር እየተጫወቱ ነው ታውቃላችሁ። እና እንግዲህ ከፍቅር ጋር እየተጀናጀኑ እናትየው መታ የኔ ልጅ እስካሁን አልተኛህም? አይንህ እኮ ያማል ብዙ ስልክ ላይ ስትቀመጥ እያለችው ትገኛለች። ወይዘሮ ሜላት እንግዲህ አይ እማዬ ትንሽ እኮ እንትን ልበል ብዬ ነው አላት። ከዛን የኔ ልጅ ነገ እረፍት ነው አብረን ነው የምንውለው አይደለ ስትለው አይ እማዬ ነገ እንኳን ከሌላ ሰው ጋር ቀጠሮ አለብኝ ሲላት ነው እንዴ ከኔ ከእናት አስበልጥግ ከማን ጋር ምናምን ስትለው አይ እማዬ አንቺ ከፈለግ ከአንቺ የሚበልጥብኝ ማንም የለም፣ አንቺ ደስ ካላለሽ ቀጠሮዬን ትቼ ከአንቺ ጋር ውላለሁ ብሎ እንግዲህ መለሰላት። እናትየውም የኔ ልጅ ችግር የለውም እድሜክ ነው፣ ራስህን እየጠበቅ ራስህን አደጋ ውስጥ ሳትከት
የፈለግከውን ነገር ማድረግ ትችላለህ ብላ እንግዲህ ፍቃድ ሰጥተዋለች። በነገራችን ላይ ቁጥጥር የበዛበት ልጅ ሳይፈልግ የሆነ ነገር እንዲሁ እኛውን እኔ ለምሳሌ አሁን አልወለድኩም። እኔ ልጆቼን ወደፊት እግዚአብሔር የሚሰጠኝን በረከቶቼን ነፃነት፣ ልጅ ከምንም በላይ ነፃነት ይፈልጋል። ልጅ ከምንም በላይ ጓደኛ ማለት እንደ ወላጅ የሆነ ኩስትርትር ብላችሁ ሳይሆን ኩስትርትር ብላችሁ ሳይሆን በቃ ጓደኛ እናትም በቃ ሁሉ ነገር ስትሆኑት ልክ እንደ ጓደኛም ያማክራችኋል። ልክ እንደ እናትም እንደ አባትም እንደ እህትም እንደ ወንድምም ሁሉ ነገር ስትሆኑለት በቃ ልጅ ነፃ ነው የሚሆነው። እና እንግዲህ ወይዘሮ ሜላት ለልጆቿ እንደዛ ለመሆን እየጣረች ነው። ያው በፊት ላይ በሀሴት ጉዳይ በብዙ ነገር ተጨናንቃ ብትቆይም ማለት ነው። አሁን ላይ ግን እንደዛ ለመሆን ለልጆቿ ነፃነትን ለመስጠት እንትን እያለች ነው። ምክንያቱም እረፍ ብትለው አያርፍም። ምክንያቱም ጊዜው ስለሆነ ማለት ነው። እና ራሴን እየጠበቅ የፈለግከውን ነገር ማድረግ ትችላለህ ልጄ ብላ እንግዲህ ፈቅዳለታለች። ሀንቾዬም እንግዲህ በነጋታው አባቴን ሐኪም ቤት ካልሄደም ብላ እንግዲህ ሐኪም ቤት ይዛው ሄዳለች። አንተን ሐኪም ቤት ካልወሰድኩክ ስራ መስራት አልችልም። እንደዚህ የሆነክ ማታ እኮ እንዳለ ስታቃስት ነው ያደርከው እና የኔ ማቃሰት ላንቺ አዲስ ነው እንዴ ልጄ? ሁሌ እኮ ነው ማቃሰት። ያሁኑ ብሷል አባዬ፣ እያመመ ነው። አንተ እኔን አለማስጨነቅ ነው እንጂ እኔን የዋሸክኝ በአሁኑ ብሶብሃል። ስለዚህ የግድ ሐኪም ቤት መሄድ አለብን ብላ እንግዲህ ሀኒቾም አባቷን ይዛ ወደ ሐኪም ቤት ሄዳለች ማለት ነው። በሌላሁ ደግሞ ምናሴና ፍቅር እንግዲህ ፍቅር በጠዋቱ ለምናሴ ደውላለት አለው ምናሴ አለው ወንድሜ ላለችው አለው ወንድሜ ዛሬ አባዬ ምንድን ነው ያለችው? አባዬ ወይኔ ረሳሁት፣ ብቻ አባቴ ታሞ ቤት ነው ያለው፣ ስለዚህ መምጣት አልችልም ስትለው ችግር የለውም በቃ አላትና ከዛም በኋላ የሆነ እንደከፋ ወይኔ ወንድሜ እኔ ተነስቼ የጠበቅኩሽ ነበር ስላት ወይኔ ወንድሜ ከስራል በቃ መምጣት አልችልም ምናምን ስትለው እሺ በቃ ችግር የለውም ካልተመቸሽ አትጨናነቂ፣ እሱ ለእሷ ብሎ ለእናቴ ከአንቺ ጋር መዋል አልችልም ብሎ አስፈቅደው። ነገር ግን በመጨረሻ እሷ እንደዛ ስትለው ትንሽ ከፋ ብሎ በቃ አትከፋ፣ ሰፈር ላይ ሆኜ እየጠበቅኩ ነው ወንድሜ፣ ስለዚህ ናና እንገናኝ ብሏል። እንግዲህ በሂደት ደግሞ ወደ ሌላ ነገር ይገባል። ግን ያው እናትየውም ስለፈቀደችለት ወደ ቤት ምናምን ማምጣቱ አይቀርም። አሁን ግን ለጊዜው ውጪ ላይ ሊገናኙ ምናሴና ፍቅር ወደ ቀጠሯቸው ሄደዋል። የኔ ወዶች ወዳቸዋለሁ።